እኔን የምትወደኝ ከሆነ አልሞትም ወላሂ አልሞትም አልኳቸው ከአላህ በታች አልሞትም ለምኑን አሳክሙኝ እርዳታ ሰብስቡ አልኳቸው በመኪና ምናምን ጭሮ ከተማ ምናምን ተሰበሰበልኝ ቲክቶከሮችም እንደዛው ወደ አዲስ አበባ መጣ ሰውየውን ትኬት ቆርጫለሁ ሆቴል ቡክ አድርግልኝ አልኩት ህንድ እሺ አላንሳ ያለው ሰውዬ የምርሽ ነው ብሎ ደንግጦ ደወለ ምክንያቱም 3 ወር አለፈሻ ያ ስለዛ በቃ አሁን የምታደርግልኝ አልኩ 3 ወር አልፎኛል እናንተ ያላችሁት ከባዱ ጊዜ ደም ስተፋም ነበር ከሳምባይና አልፏል ያ ጊዜ ይሄ መድኃኒት አሪፍ መሰለኝና መጥቼ እዚህ የለም ኢትዮጵያ ውስጥ የለም ሲቲ ስካን ብቻ ነው ያለው ፒቲ ስካን ውስጥ ብቻ ገብቼ በነጋታው ተመልሰኛለህ አልኩት አልቆየም እሺ እንደዛ ከሆነ እሺ ቃልሽን የምትጠብቂ ከሆነ ነይ ብሎ ቡክ አደረገልኝ እኔና ማዘር ተያይዘን ድጋሚ ሄድ ህንድ ሲሄድ እንደዛው እግሬ ደና ነው ሳምባይ ላይ ያለው የተባለው ነገር ምናምን በጣም ሀሪፍ ሁኔታ ላይ ነው ያለው በጣም ማለት ነው እና እነሱም ይቅርታ ጠየቁ ለካ ተስፋ አለ ትምርት ሆናቸው ወላሂ በጣም ትምርት ነው ነው እያለቀሰ ነው ከዛሬ ጀምሮ እንደዚህ አይነት ፔሸንት እንኳን ቢመጣብኝ አልመልስም እንጂ ተስፋ ነው ለኔ የሚሆንሽ የህክምና ኤቲክሱ የማይፈቅድም እንጂ እስከመጨረሻዋ ደቂቃ ድረስ ሰውን ለማትረፍ መጣር ነው እንጂ በቃ ከዚህ ጊዜ እስከዚህ ጊዜ ነውና ያለህ እድል አንተም ማከም እኮ ዝም ብሎ መድከም ነው አይነት ነገር ውስጥ አይገባም እኮ ብዙ ጊዜ የካንሰር እንትን ውስጥ አለ ምክንያቱም ኬሞ ይሰጡካል እኔ ወደ 14 ዙር 15 ዙር ወስጃለሁ ኬሞ 15 ዙር ማለት በጣም ከባድ ነው ጸጉሩን እየላጨ ደምን እየቀነሰ ደም እየወሰድክ ምናምን እያጠቋቆረ ጥፍር ማጠቋ ብዙ ሳይድ ኢፌክቶች አሉ እያዳከመክ ነው የሚሄደው